እንደ ክርስትና የተሰቃየ እምነት አለ እንዴ በምድር ላይ? ክርስቲያን የተባለ ሁሉ ከመስሪያ ቤት እንዳይቀጠር፣ ክርስቲያን የተባለ ሁሉ ሀብት እንዳይኖረው፣ ክርስቲያን የተባለ ሁሉ ማምለኪያ አጸድ እንዳይኖረው ያ ሁሉ ተደረገ። ያገኘን ሰው ሁሉ ጉልበቱን የሚሞክር በክርስቲያኖች ነው። ጉልበት አለኝ የሚል ሁሉ መግደል እንደሚችል የሚያረጋግጠው እኛን በመግደል ነው። የክርስቲያኖችን እንኳን ትልልቆቹን ሕፃናትን አንቆ በመግደል ጀግንነት የሚመስላቸው ሰዎችን ናቸዋል። በልቶ ያልጠገበው ሁሉ መብላት የሚጀምረው ቤተክርስቲያንን ነው። መውቀስ የሚጀምረው ሁሉ የሚወቅሳት ቤተክርስቲያንን ነው። ማሰቃየት የሚጀምረው ሁሉ ቤተክርስቲያንን የሚያሰቃየው እና እንደዚህ ከሆነ እግዚአብሔር ለምንድን ነው ዝም የሚለን? ለምንድን ነው እንድንሞት የሚያደርገው? እናቴ አንቺን ግብጽ ስትሄጂ ዓለም እንደጠበበሽ ሁሉ የኔ እናት እኔን ይጥበበኝ አላት ሊቁ። እኔን ዓለም ይጥበበኝ አንቺን እንደጠበበሽ። የወለድሽው ልጅ ዓለምን የሚያጠግብ ነው፣ ግን ደግሞ እንጀራ ትለምናለች። የወለድሽው ልጅ ለዓለም ሁሉ የሕይወት ውሃ ነው፣ ውሃ ይጠማታል፣ በእግሯ ትሄዳለች፣ አውሬ ያስደነግጣታል። ተመልሳ መጣች ደግሞ ያንን ለፍታ ያሳደገችው ልጇን ደግሞ ልንሰቅልብሽ ነው ተባለች። እግዚአብሔር ሁሉን ሲችል ኃይል የሱ ገናንነት የሱ ጉልበት የሱ ነው። ታዲያ እንደዚህ ያለ አምላክ ለምንድን ነው ክርስቲያኖች እንዲሰቃዩ የሚያደርግ? በጦር ብትወጉኝ፣ በሰይፍ ብትቆራርጡኝ፣ ለአንበሳ ብትጥሉኝ፣ ገደል ብትወረውሩኝ፣ ባህር ውስጥ ብታሰጥሙኝ ከእግዚአብሔር በቀር አምላክ የለም። በንጽህና የእግዚአብሔር ምስክር የሆነች ድንግልም እናትም ሁና የተዋህዶ ምስክር የሆነች ያለ አባት ወልዳ ለአብ ምስክር የሆነችው ረቂቅ በሆነ አኗኗሯ ለመንፈስ ቅዱስ ምስክር የሆነች ድንግል ማርያም ወላዲት ሃይማኖት ናት። እምናምነውን አምላክ ነው የወለደችልን። በስደት ሰማዕትነትን የጀመረችው እሷ ናት። ወዳጄ ሆይ ከሰው ጋር ብትታገል ወይ ትጥለዋለህ ወይ ይጥልሃል። ከቤተ ክርስቲያን ጋር ብትታገል ግን ትጥልሃለች እንጂ አትጥላትም። የመጨረሻው ኃያል የነበረውን ፈርዖንን እግዚአብሔር በቅማል እንደተዋጋው አታውቁም? እግዚአብሔር ጉልበት አይቸግረውም። የኃያላንን ክንድ የሚሰባበር ኃያል የሚመክሩ ሰዎችን ምክር የሚሽር እሱ እግዚአብሔር ነው። የትም መቼም ከእውነት ጋር ቁሙ። ቢኖራችሁም ከእውነት ጋር ቁሙ፣ ብታጡም እውነተኛ ሁኑ። ዘመን እንደው ማለፉ አይቀርም። በውሸት ብንኖርም የምንሞት ግን የእውነት ነው። አንዱ ታሞ ይሞታል፣ አንዱ ተገርፎ ይሞታል። የሞት ለውጥ ነው እንጂ ሁላችንም እንሞታለን። መሞት ላይቀር ግን ከእውነት ጋር እንሞት። ብዙ የሳር ክምር በአንዲት ቀጭን ክብሪት እንደሚቃጠለው እውነት የተገለጠለት የከመርነው ነገር ሁሉ ትቢያ ሆኖ የሚጠፋ ነው። እናንተ ግረፉን፣ እናንተ አሰቃዩን፣ እናንተ ደብድቡን፣ መከራውን በጨመራችሁብን መጠን ከእግዚአብሔር አክሊል ይጨመርልናል። እርግጠኛ ሆኜንም ነግራችሁ ክርስቲያን ሞቶ አያልቅም። ቤተ ክርስቲያንን እየጨረሳት ያለ የልጆቿ ኃጢአት ነው። ሰውን በልብስ እናታልለዋለን፣ ሰውን በቃል እንሸነግለዋለን። እግዚአብሔር ግን እስከ ልብ ድረስ መርምሮ ይፈርዳል። በዓለም ላይ ተመችቶ ከመኖር ከክርስቶስ ጋር መታሰር እንኳን ይሻላል። በዓለም ላይ ካሉ የክብር ዘውዶች ይልቅ ለክርስቶስ ሲሉ የታሰሩበት ሰንሰለት ከዘውድ ይበልጣል። ተደርጎ የማያውቅን ነገር ለመጀመሪያ ጊዜ ያመነች የእምነት መሰረት ናት እመቤታችን። እንኳን ሃይማኖት ልትጋርድ ሃይማኖትን የተገለጠባት ናት። የመጀመሪያይቱ ክርስቲያን የመጀመሪያይቱ ደቀ መዝሙርት እኮ ናት። የመጀመሪያይቱ ምዕመን የመጀመሪያይቱ ሐዋርያዊት እመቤታችን ናት። የመጀመሪያይቱ ሰው ሊውጠው የማይችለውን ከባድ ነገር ከሰው አስቀድማ መጀመሪያ ያመነችው እመቤታችን